ወደ ስራው ልግባ ቢሉ ምን ያህል ካፒታል ሊያስፈልጋቸው ይችላል? ሚኒመሙ ማንሳት ከቻለ ቤታቸው ቁጭ ብሎ ማተም ይችላሉ። ምን ያህል አዋጭ ነው ማለት እንችላለን? አንድ ሰው ሲጀምር አነስ ያለ በጀመረው ልክ ትርፍ ያገኛል። ከዛ ባሰፋው ልክ ደግሞ ትርፉም እያደገ የሚሄድበት መንገድ ነው ያለው እንጂ ፍላገር ላይ አዲስ አበባ ላይ አሁን ዲማንዱ በጣም ሃይ ስለሆነ በሚፈልጉ አይነት ማቴሪያል ሰሌክት አድርጎ ወደ ቢዝነሱ መግባት ይችላል። አንድ ሰው ግን በሚኒመም ካለ 70 ጀምሮ መጀመር ይችላል። ከከስተመር ጋር እንዴት ነው ኮሚኒኬት የምናደርገው የሚለውን ከኛ ጋር ሆኖ ቼክ እያደረገ ቀጥታ ወደ ገበያ መግባት ይችላል። ተመልካቾቻችን እንደምን ሰምታችኋል? ይህ ፕሮግራማችን በአሁኑ ሰዓት በሀገራችን ላይ አዋጭ የሆነውን የፔፐር ባግ ቢዝነስን ስልጠና የምታገኙበት ቦታ ልንጠቁማችሁ ፊጋ አካባቢ ታርጌት ዲዛይን ጋር ተገኝተናል። እንግዲህ በሚኖረን ቆይታ ስለ ስራው አዋጭነት እንዲሁም ደግሞ ይህንን ስራ ለመስራት የሚያስፈልገው የካፒታል መጠንና ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ የተገናኘ ነው ስለ ፔፐር ባግ እንዲሁም ደግሞ አጠቃላይ ስለ ቢዝነሱ በስራው ላይ ስለምትገኙ እንዲሁም ስልጠናዎችን ስለምትሰጡ ከእናንተ አንደበት ምን እንደሚመስል ለተመልካች ለማድረስ ነው። በቅድሚያ ግን ስምህንና የስራ ድርሻህን አስተዋውቀን። ስሜ ኪሩቤል በቀለ ነው። የስራ ድርሻዬ ያው ባለቤት ነን። የሁለት ሰው ድርጅት ነው። አንደኛው ጓደኛ ያለ ዳግማዊ ጋሻ ይባላል። እሱ ለሁለት ነው እየሰራን ያለ ነው። ከዛ ውጭ ግን ፔፐር ባግ አሁን ላይ በጣም እየተለመደ ነው። በፊት ትንሽ እንቸገር ነበር። አሁን ኤክስፒሪየንስ ሆኗል ሰው እና በደንብ እያዘዙ ነው። ስልጠናም እንሰጣለን። ብዙ ተማሪም እየወጣ ነው። አሁን ላይ በደንብ እየሄደ ያለ ስራ ነው። አዲስ ስራ እንደመሆኑ መጠን ማለት ነው። በጣም ጥሩ። እስቲ አጠቃላይ ድርጅታችሁ የህትመት ስራዎች ላይ በደንብ እንደሚሰራ ቤታችሁ ያስታውቃል ገና ሲገባና እስቲ ስለእናንተ ስለ ድርጅታችሁ ስለሚሰጡ አገልግሎቶች አጠቃላይ መረጃዎችን ስጠንና ደግሞ ስለ ቢዝነሱ አጠቃላይ ነገር ደግሞ እናነሳለን። የኛ ድርጅት አብዛኛውን ህትመት ላይ በደንብ ፎከስ አድርገን እየሰራ እንገኛለን። ኦልሞስት ሁሉንም አይነት የህትመት ስራዎች እንሰራለን። ፔፐር ባግ ጀምሮ ቅድም እንዳልኩሽ። ከዛ ውጭ ደግሞ ዲቴይል እያንዳንዷን ነገር ስለ ህትመት በደንብ ኤክስፕሎር እያደረገን እየሰራ እንገኛለን። ፓኬጂንግ ጨምሮ ፕሪንቲንግ ሰርቪሶች፣ ፕሮሞሽናል ዲጂታል የሆኑ የህትመት ስራዎችን በደንብ እየሰራ እንገኛለን። ከነዛም ውስጥ ቢዝነስ ካርድ ጀምሮ ከትንሹ ጀምሮ እስከ ፓኬጂንግ ድረስ ነው የምንሰራው እና አንድ ሰው አሁን ህትመት ፈልጎ ሲመጣ ሁሉንም አንድ ቦታ እኛ ጋር አግኝቶ መሄድ የሚችልበት መንገድ ነው የፈጠርነው እና በደንብ እየሰራን እንገኛለን አሁን ላይ። በጣም ጥሩ። እንግዲህ ፔፐር ባግ ትሰራላችሁም ታሰለጥናላችሁም እና እስቲ ያው ከጊዜ በኋላ የፔፐር ባግ ያለው እውቀት ከጊዜ ወደ ጊዜ እየተሻሻለ ሰዎችም እየተጠቀሙት እንደሆነ በገበያ ላይ እየተመለከትን ነው። ግን እስቲ ከእናንተ አንደበት እንስማውና ምን ይመስላል አጠቃላይ ተቀባይነቱ ቢዝነሱን እንዳጠቃላይ እስቲ እናንሳው። አሁን ከበፊትና አሁን ስና ኮምፔር ብናደርግ ከአንድ አመት በፊት እንኳን ሪሰንትሊ ላይ ብናይ ይህን ያክል ስለ ፔፐር ባግ አጠቃቀምም ስለ ብራንዲንጉም ስለ ቫሊዩ ምን ያክል ቫሊዩ እንዳለው እንኳን ብዙም አይረዳም ነበር። አሁን ላይ ግን በትንሽ ጊዜ ውስጥ በደንብ ኤክስፒሪየንስ ሆኗል። ሰው በደንብ ተረድቷል መጠቀም እንዳለበትም። ከንጽህና አንጻርም ከሀገሪቷ ካለው የፔፐር ባግ ፍላጎት አንጻር በደንብ እየተጠቀሙ ይገኛሉ። ከዛ ውጭ ደግሞ ለእነሱም ቫሊዩ አድ ነው የሚያደርገው። ጀስት ፌስታል እና ፔፐር ባግን ኮምፔር ስታደርጊ አንድ ሰው ብራንድ አድርጎ ነው ስሙ ታትሞበት ነው የሚወጣው እና ስለዚህ አንድ ስቴፕ ከፍ ያደርግላቸዋል። ሌቭሉ ከፍ ያለ ፓኬጂንግ መጠቀም ጀምሯል ሰው እና አሁን ላይ በደንብ ተለምዷል። በደንብ ከመለመዱ አንጻር ደግሞ ዲማንዱ በጣም አለ እና በጣም ብዙ ሰው ነው እየፈለጋል። ከትንሽ እስከ ትልቅ ድርጅት እያንዳንዳቸው አሁን በደንብ ነው እየተጠቀሙ ያሉት እና አሪፍ ኤክስፒሪየንስ ተፈጥሯል። አሁን ላይ ሰርፌሱ በደንብ ቆንጆ ሆኗል እና አዲስ ቢዝነስ እንደመሆኑ በጣም ደግሞ ብዙ ዲማንድ አለው። ብዙ ሰው ቢገባበት አሪፍ የሚሆን ይመስለኛል። አሁን ደግሞ በደንብ መንግስትን ፑሽ እያደረገ ስለሆነ በደንብ ገበያውም ይሰፋል፣ ሰውም አዌር ሆኗል። ኦልሬዲ የሚቀል ይመስለኛል አሁን ከዚህ በኋላ ያለው። በጣም ጥሩ። ለምንድን ነው ሰዎች ፔፐር ባግን የሚያሰሩት? ፔፐር ባግ ስፔሲፊክ የለውም አክቹዋሊ ማለት ለዚህ ብቻ ነው የምንጠቀመው የምንለው ነገር የለም። ለብዙ ነገር መጠቀም እንችላለን። ከትንሹ ስንጀምር ከሱፐር ማርኬት፣ የትናንሽ ሱቆች፣ ከዛ ደግሞ ልብስ ቤት ኦልሬዲ የተለመደ ነው። ልብስ ቤቶች ይጠቀማሉ። አሁን ላይ ደግሞ ዳቦ ቤትም ይጠቀማል። በፊታም በፌስታል አልነበረ። አሁን ኦልሬዲ ፕሬስ ተደርጎ በእንደው በፔፐር ባግ ነው የሚወጣ። ሲምፕል የሆኑ ፔፐር ባጎች አሉ። ዲቴይል እናሳይሻለን በኋላ። ከዛ ውጪ ደግሞ ምግብ ቤቶች ይጠቀማሉ። ሆቴል አሁን ምግብ ሲወጣ በፎይል ይወጣል። 4 ምግብ በፎይል ሲወጣ
በባግ ነው የሚወጣው እና እነሱ ይጠቀማሉ። ከዛ ፋርማሲ፣ ሆቴል እንዳልኩሽ፣ ከዛ ውጭ ደግሞ የመንግስት ቤቶችም አሁን እየተጠቀሙ ነው። የመንግስት ድርጅት፣ የግል ድርጅት ትላልቆቹ ኢቭን ምን የፕሮዳክት ምንድነው ጊቫዌ እንኳን ለመስጠት ቫልዩ አድ ስለሚያደርግ ብቻ ሰው ፔፐር ባግን ፕሪፈር እያደረገ ይጠቀማል። ከዛ ውጭ ደግሞ ሪሳይክልም ስለሚደረግ ኢንቫይሮንመንታሊ ኮንቬይ ስለሚያደርግ እየተጠቀሙ ይገኛሉ አሁን ላይ።